ታህሳስ ነው ቀኑን ነው ማታስታውሽ ወሩ ታህሳስ እንደሆነ ታስታውሻለሽ በ92 ነው ግን የሰው ግቢ ነው ዝም ብሎ ጎዳና ነው ግቢ ይሳሉ የፖሊሱ ቁጥር አላት እናትየው በጣም ብዙ ነው ሰው እናትህ እንኳን በዛ ወቅት ወደ 12 ምናምን ብትሆን ልጅ ልትሆን ትችላለች። ያለሽበትን ሁኔታ አላወቀም። እሱም ለምን እንደጣልሽው ምን እንደሆነ ሁሉ የተከፋበት ምክንያት የለም። ስለዚህ አንቺን ማግኘት ብቻ ነው የሚፈልገው ነው። ቦርን ኢን 1992 ኢትዮጵያን ካሌንደር በ1992 አካባቢ ነው የተወለደው። ከዛ ፋሚሊ በ1992 ነው የተወለደው ይላል። አንቺ ደግሞ በ1991 ጳጉሜ 5 ነው የተወለደው። ግን በግምት ነው እነሱ የሚሉት። እነሱ በግምት ነው የሚሉት። አዎ የኔ ጳጉሜ 5 92 ነገር ሊሆን ቅዱስ ዮሐንስ ጳጉሜ 5 ማታ ነው የተወለደው። ኦኬ ኢንፎርሜሽን ኔምድ ባይ ኦርፋኔጅ ነው በኦርፋኔጅ ነው 92 አካባቢ ነው የተወለደው ነው የሚለው። ዴት ኦፍ አባንድመንት ኤንድ ፋይንዲንግ ታህሳስ 2 1992 ተጥሎ የተገኘው ታህሳስ 2 1992 ነው። ታህሳስ ወር መሆኑን አስታውሳለሁኝ እንጂ ቀኑን በ92 ይሆን አንድ ይሆን አላስታውስም። አራተኛው ወር ላይ ዓመተ ምሕረቱ ቀኑን ታህሳስ መሆኑን አስታውሳለሁ። አራተኛው ወር ላይ ቀኑን አላስታውሰውም። ታቆቻለሽ ቆይታል ታህሳስ 2 1992 ዓመተ ምህረት ኢትዮጵያን ካሌንደር የተጣለበት ጊዜ ላይ ደግሞ በ15 ቀን በ15 days estimated by police እንዴ አንቺ የ4 ወር ልጅ ሆኖ አይደለ የጣልሽው? እነሱ እኮ የ15 ቀን ልጅ ነው እያሉ ያሉት። በግምት ነው የሚለው። እንዴ ታዲያ የፈለገ ቢሆን የ15 ቀን ልጅና የ4 ወር ልጅ ልዩነት ማወቅ ያቅታቸዋል? ፎቶግራፉ እኮ ልዩነት አለው እንዴ። ይሄኛው ፎቶ የ6 ወር ልጅ ሆኖ ነው እንጂ የ15 ቀን ልጅ አይደለም። እናትየው ይሄ ፎቶ የ15 ማነው ሶሪ የ6 ወር ልጅ ሆኖ ነው ያለችው ፈረንጇ። ገባሽ እናቴ? እኔ የ4 ወር ልጅ ነው የጣልኩት። አዎ ግን እነሱ ግን ቆይ ጋይስ ስሙትና እኔ ከተሳሳትኩኝ አርሙኛ እንዴ። ኤስቲሜትድ በግምት የፖሊሱ ግምት ልጁ የ15 ቀን ልጅ ይመስላል ተብሎ ነው የተጻፈውና ማንም ሰው የ4 ወር ልጅና የ15 ቀን ልጅ ይለያል መቼም አይደለ? የ4 ወር ልጅ ትልቅ ነው። 15 ቀን ልጅ በጣም እንትን ነው ጢኒጥ ነው። ቆይ አንዴ እስቲ ከተሳሳትኩኝ ፖሊሱ የተገኘው 26 ዓመት በጣም ብዙ ነው። ሰው እናትህ እንኳን በዛ ወቅት ወደ 12 ምናምን ብትሆን 40 ልጅ ልትሆን ትችላለች። ያለሽበትን ሁኔታ አላወቀም። እሱም ለምን እንደጣልሽው ምን እንደሆነ ሁሉ የተከፋበት ምክንያት የለም። ስለዚህ አንቺን ማግኘት ብቻ ነው የሚፈልገው ነው። ቦርን ኢን 1992 ኢትዮጵያን ካሌንደር በ1992 አካባቢ ነው የተወለደው። ከዛ ፋሚሊ ኢንፎርሜሽን ኔምድ ባይ ኦርፋኔጅ ነው በኦርፋኔጁ ነው የተጠራው። ዴት ኦፍ አባንድመንት ኤንድ ፋይንዲንግ ታህሳስ 2 1992 ልታውቀው ትችላለች። ቆይንታል ታህሳስ 2 1992 ዓመተ ምህረት ኢትዮጵያን ካሌንደር የተጣለበት ጊዜ ላይ ደግሞ በ15 ቀን days estimated by police ፖሊሱ found in Akaki by officer Salomon Shibashi by some rocks near Alam Bank and the bridge እዛ አካባቢ አሁን እኮ ወደ አቃቂ ስትል ወደ ጦርነሽ ቤጂንግ ማሂጃው አካባቢ ነው። እዛ የሆነች ትንሽዬ እንትን ነገር ብሪጅ ነበረች ድልድይ ነገር አለም ባንክ የሚባለው አካባቢ ሰለሞን ሽመልስ የሚባሉ አንድ ፖሊስ ናቸው ያገኙት። ወረዳ 26 ቀበሌ 06 ከዛ ወደ ቀጨኔ ችልድረንስ ሆም ነው የሄደው። እዛ ደግሞ ዳይሬክተሯ ተረፈ አጎናፍር ይባላል። ለመሰለኝ አዳፕቴሽን ኤጀንሲ ደግሞ አሜሪካንስ ፎር አፍሪካን አዳፕቴሽን የሚባለው ማንጠብቅ አስማረ ሰራ የነበረች ሎየሯ ናት። አዳፕተር ቱ ዩኤስ የሚለው ደግሞ አስወር ይባላል። ኮል ዳዲ ፕሊዝ ያደገው ኢን ካንሳስ ሲቲ ነው። right this is the whole information as okay we have to call for the police officer great Mr. Salomon ይሄው 0 ፖሊሱ ጋር ሊደወል ነው። ማን ነው ፖሊሱ ሞቷል ያለሽ? ለብርሃነ ትንሳኤው ከመባቸው የጠፋቸው ሰዎች
እነሱን ያሉሽ እንግዲህ ይኸው ሚዲያው እየደወለለት ፖሊሱ ስልኩ እየጠራ ነው። ጋይ ስታያለው ለእኔ በሰከንድ አካውንቴ ራሴን ጠቁሮ ነው የሚታየኝ። ነው ዛሬ ሪፍሬሽ ነው። ሰዎቹ እያሉ ያሉት ለምን እንደው ታውቂያለሽ? የተጣለ በ15ኛ ቀኑ ነው ሳይሆን ከተጣለ የተገኘው በ15 ቀን ቀጀነ ነው ያለው ተሰቃየሁ እኮ ይሄንን በትልቁ ለማድረግ እንዲህ ያለኝ በትልቁ ለማድረግ ሐዲስ እሸቱ ጋር የተገኘን ህፃን አንስታው ቀጨኔ ወስዳው አስገብታው እሱ ልጅ ዛሬ አሜሪካን ሄዶ አድጎ በ26 ዓመቱ ቤተሰቦቹ ፍለጋ መጥቶ የ16 ቀን ልጅ ሁኜ ተጥዬ ስገኝ ያገኙኝ ሶሎሞን ሽመልስ የሚባሉ ናቸው ብሎ እናቱን ፍለጋ ላይ ነው ያለው ልጁና እዛም ስልኩን ፋይሉን ስላገኘሁት እኔ ተክለ ሃይማኖት አዳን እባላለሁ። እግረኛው ሚዲያ ላይ ነው የምሰራው። እንደው የተሻለ እንደው የተወሰነ ፖሊሱ በህይወት አለ፣ እያናገሩት ነው፣ አልሞተም። እነሱ ተሳስተዋል። ኢንፎርሜሽን ማግኘት ከቻልኩ እናቱን ለማግኘት ፍለጋ ላይ ስላለ ባለፈው ከዚህ በፊት ሁለቴ መጥቷል። ዛሬ ስንት ዓመት ነው? 92 አካባቢ ነው። 92 ታህሳስ 2 ይላል። 92 አካባቢ ነው። ቀዶ ያኔ መርማሪ ነበርኩ እዚህ አቃቂ መርማሪ ሆኜ ማለት ነው። እና እዛን ጊዜ ተለጥፎ ከፈርደኞቹ ጋር መጥቶ ነበረ። ከአንዴም ሁለቴ መጥቶ ተገናኝተናል ከኔ ጋር ፎቶግራፍ ሁሉ ተነስተናል ምናምን ብዬ ተለጥፎ ነበረ። ግን እስካሁን ድረስ አልተገኘችም። ምንም ከዚህ በኋላ ሞት እንግዲህ የሚታወቅ ነገር የለም። እሷም እኔ ነኝ ብላ የመጣች የለችም። በሌላም ብላንኮ ብትመጣ በዚህን ምርመራ ሊረጋገጥ ይችል ነበረ በወቅቱ። ግን የመጣች የለችም። ፎቶግራፍ ተነስተናል፣ ተለጥፏል፣ ባንክ ላይ ተለጥፏል፣ ጤና ጣቢያ ተለጥፏል፣ ፍርድ ቤት ተለጥፏል። በወቅቱ በዛ በተገኘ ጊዜ ማለት ነው። ልጁ በመጣ ጊዜ 8 ዓመት ሆኖ መጥቷል። ልጁ የ8 ዓመት እያለ ቤተሰቡን ሊፈልግ ከአሳዳጊ እናቱ ከፈረንጇ ጋር ከእሷ ጋር ከአንድሪያ ጋር መጥቶ በየባንክ ቤቱ በየምኑ ተለጥፎለታል። ከፖሊሱ ጋርም አብሮ ፎቶ ተነስቷል። እና እስካሁን ግን እኔ ብላ የመጣች እናት የለችም ነው የሚለው ፖሊሱ። ስለዚህ እነሱ ያኔ እኔ ሰው ቤት እየሰራው ነበር። ያኔ እኔ በእርግጥ ተለጥፎ ይሆናል ግን አላየሁትም። ያየሁትን አሁን ነው። እኔም ሰው ቤት እየሰራው ስለነበረ አሁን ነው ያየሁት። እኔ የ8 ዓመት ወይስ 8 ዓመት ልጅ ምናምን ሆነ ወጥቷል። እሺ ፎቶግራፉ ቤት አንድ ጊዜ አለኝ ዘር ጊዜ ስንት ዓመተ ምህረት እንደሆነ አላውቅም እንጂ የ8 ዓመት ሆነ ይመስለኛል። መጥቷል ከሰዎቹ ጋር ከአሳዳጊዎቹ ጋር መጥቷል። እና እዛ ፖሊስ ጣቢያ ልደታ እያለሁ 2005 ላይ አካባቢ መሰለኝ እንደዛ 2004 እንደዛ መጥቶ ይዣቸው ሄጄ ቦታውን አሳይቻቸው እዛ ጋር ፎቶ ተነስተን ከቴጋም ተነስቶ ብቻውንም ተነስቶ ምናምን በቃ ብዙ ብለውት እንደው ለእኛ ሲነግሩ እንግዲህ ቦታው ነው ሜዳ መንገድ ነው እና አሁን ቤት ተሰርቶበታል። ድንጋዩን እናቴ ከአንቺ ታሪክ ጋር ይሄኛው ሜዳ ላይ ነው የተጣለው አለ ፖሊሱ። የአንቺ ቤት በር ላይ ነው የምትሰሪባቸው የነበሩ ሰዎች ቤት በር ላይ አይደል አንቺ ያስቀመጥሽው? አዎ ቤት በር ላይ ሆኖ ስላሴ ቤተክርስቲያን በጀርባው መቃብር ቤቶች አካባቢ ነው። መገንጠያ መንገድ አለው። በእርግጥ አስፋልት 2 የሚሄድ መንታ መንገድ
እሱ ሜዳ ላይ ነው እኮ። እሺ ስሚ ፖሊሱን። አሁን ደግሞ ቀጨኔ ካለ እንግዲህ እናረጋግጣለን። ቆይ እንስማ። ሜዳ ነበር ወደ ሃይስኩል ትምህርት ቤት ሜዳ ምናምን ነገር ነበረ ያኔ። ስለዚህ ቤት ምናምን ተሰራ ሜዳ ላይ ነበረ። ትላልቅ ድንጋዮች ነበሩ። ትላልቅ ድንጋዮች እዛ መሀል የጣለችው እና በወቅቱ ያኔ ተረኛ መርማሪ ነበር። ያኔ ውድቀት ነው ይመስለኛል። መታወቂያ ሁሉ አስይዤ እዛ ከተሬ ምናምን መድኃኒዓለ መታወቂያ አስይዤ በኋላ ነው ደብዳቤ ሰጠኝ ምናምን በዛ ምክንያት ነው እንትን ተባለ። ያው ልጁ ማሙሽ ቤቢ ምናምን ተብሎ ወደ እሱ እንትን ያለው ከዚህ እንግዲህ 12 ነው ወደ 26 ዓመቱ ነው አሁን ምንድን ነው ያው አሳዳጊዋም አሁን ሰፋ አድርጋ ልክ እኔ እንደዚህ እንደኔ ልጅ እኔ እንዳሰደግኩት አይነት ሌሎችም እንዲሁ ቤተሰቦቻቸው የሚፈልጉ ግን ያልተገኙ ይኖራሉ የሚል ኦርጋናይዜሽን አድርገዋለች ፈረንጇ። እና አሁን ምናልባት እንደው ከሰፈርም ወጥቶ መቼም እዛው አቃቂ ቃሊቲ ብቻ አቃቂ ላትኖር ትችላለች፣ ሌላ ቦታ ልትኖር ትችላለች እናቱ። እንዲሁ ደግሞ በሚዲያ አቃቂ ነው አቃቂ ብቻ አይሆንም። አሁን በሚዲያ ምናምን ከሚቻል ኮደ ደስ ይለኛል። ያው ሚዲያ ላይ እኮ ነው አሁን ራሱ ይሄን እነሱን ኢንተርቪው እየሰራሁ ነው እኮ በመሀል የደወልኩት እስኪ ደግሞ ከሳቸው እንደ የተወሰነ ጊዜውን ምኑን ማስታወስ ከተቻለ ብለን ነው በሚዲያ ፍለጋውን ከዚህ ከሰፈር ከባንክ ከጤና ጣቢያ ከምን አውጥተነው እስኪ በሚዲያ ይደረግ፣ በዚህ ቀን በዚህ ቦታ ይሄን የመሰለ ልጅ እንደዚህ እዚህ የጣልሽ ዛሬ ያው እናንተ ፖሊስ ስለሆናችሁ ያን መጣል ወንጀል ስለሆነ በሚል ነው። ያው እኛ ደግሞ ቤተሰብ ማገናኘቱን ነው እኛ እንትናችን ማገናኘቱ ላይ ነው እኛ አላማችን። ትክክል ነው። ያው እንግዲህ መጥቶ ከዚህ በኋላ ስለ የዛን በወቅት እኮ ግፋቤ ከ3 ወር ምናምን ላትቀጠም ትችላለች። ያለው ሁኔታ ከችግር አካያ ዛር ላይ ላትሆን ትችላለች ወይ ላይ ሆነ ችግረኛ ሆነው ምናምን እንትን ሊል ይችላሉ። በዛ ምክንያት ሊሆንም ይችላል። ግን ያው ፖሊስ በወቅቱ የዛን ጊዜ ወንጀል ሰውም ስለሚያውቅ ይሄንን ጥሩ ነው። ከሚደዱ ምን ውሻ ለመብላቱ ምን ማለቱ ጠዋት ሁለት አካባቢ ነው ሲያገኙት እስኪ ምን እያለቀሰ ነው እንዲሁ ዝም ብሎ ልፍ ሲሉ ተጠቅልሎ ነው ሰው በዛ አካባቢ አልፈና ሰው መጡ ይጠቁማል እኛ ጋር። እሺ እኛ ደግሞ በወቅቱ ተረኛ መርማሪ ስለነበር ሴርኮዛ ቦታው ላይ ይሄ ያቁት ብሏል አልብሰታል እንትን ብለን አንስተን እንደገና በምትወጣው